አምጣኝ። ሉሊት እንግዲህ ተንቀጥቅጣለች። ሰላም ሰላም፣ ውድና የተከበራችሁ ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቼ ላይክ አድርጉ በቅንነት። ሉሊት እንግዲህ በጣም ፈርታለች፣ ተንቀጥቅጣለች እና ጽዮንም ደግሞ ፍርሃቷን ስለምታውቅ እየተጫወተችባት ነው እና እንግዲህ አሁን ላይ እንድትበቀላት እያሰበች ነው። ቤዛ ግን ያው አውቃ ሻይ ደፍታባት ነበረ። ቤዛና ናታን አውቆባታል። ምክንያቱም አውቃ እንዳረገች ምን እየተፈጠረ ነው ቆይ እያላት ነበረ። እንግዲህ ናታን ምን አውቄ ያረኩት መስሏችሁ ነው ብላ እያለች ነበረ። ጽዮን እየሳቁባት ነበረ። አሁንም አላመናችሁኝም አይደለም ብላ እንግዲህ ሂጂና ታጥብሽና ብላት ስለነበረ እሷን ተከትላ ሄዳ አስፈራርታት እንግዲህ ሻወር ቤት ውስጥ ተደብቃ በሩን አንድ እንዴት ሲከፍተው እሷ ስትዘጋ እሷ ስትከፍተው እየፈራሽ ነበረ። ምን እየተፈጠረ ነው? ናታን፣ ቤዛ፣ ጽዮን ማን ነው እዚህ ውስጥ ያለው እያለች እንግዲህ እየተንቀጠቀጠች ነው ወደ ታች ራሱ የወረደችው። ምን ሆነሽ ነው ስሏት፣ አረ ምንም አልሆንኩም። ታዲያ ልብስሽንም ሳትቀይሪ ለምን መጣሽ? ልብስሽን ልቀይሪ ያልነበር የርሹ ስሏት ጊዜ አይ በቃ ውሃ ስላልነበረች ለዛ ነው፣ ወደ ላይም ደግሞ መውጣት አልፈለኩም ምናምን ብላ ሻውዳ ነው እንግዲህ ያለፈችው። እንደፈራችም ምን እንደተፈጠረም አልተናገረችም። ጽዮን ደግሞ እየተጫወተችባት ነው፣ እየተበቀለቻት ነው። ነገር ግን ቤዛ ይሄ በቀል ለኔ ራሱ ምንም አላረገልኝም ባለማወቅ ያረኩት ነገር፣ ስለዚህ ቅርብሽ ተይ እያለቻት ነበረ። እና ፍራታ ደግሞ እንግዲህ አንቋት ነበረ። ያፌት ለምን አባሽ ልትሰሪ ነው እዛ ቤት የሄድሹ? እንዴት እዛ ቤት ትሄጃለሽ ብሎ እየጮህባት አንገቷን አንቋት ነበረ። እንግዲህ በጣም ፈርታ ነበረ ኤፍራታ። በጣም ይቅርታ እኔ ልብሴን ልወስድ ብቻ ነው የሄድኩት ለሌላ ነገር አይደለም ብላ ነበረ። ሁለተኛ እዛ ቤት እንዳትሄጂ፣ እኔ ላንቺ ልብስ ማግዛት አቅቶኝ ነው። እንኳን አንድ ልብስ አይደለም ሙሉ ቡቱክ አልገዛልሽም፣ ከፈለግሽ እንዴት እዛ ትሄጃለሽ? ከዚህ በኋላ ከዚህ ቤት እንዳትወጪ ብሎ እያስፈራራት ነበረ። እንግዲህ አብረን እስከ መቼ ነው ተለያይተን ምንተኛው? መቼ ነው አብረን ምንተኛው እያላት ነበረ። እንግዲህ ያፌት እስኪ ራሴን እስከማሳመን እኔ ዝግጁ እስከምሆን ጠብቀኝ፣ አለበለዛ ግን አንተ በራስ ፍላጎት ብታደርግ ግን አስገድደ እንደደፈርከኝ ነው የሚቆጠረው እያለችው ነበረ። እንግዲህ ኤፍራታ ያፌትም ቢኒ ደግሞ በጣም ተከፍቷል። ምክንያቱም ጽዮን ፊት ነስተዋለች እና ወደ ቤት ራሱ ሲመለስ በጣም በፊት እንዴት እንደተገናኙ መጀመሪያ ጊዜ እንዴት እንዳገኛት ምን እንዳለች ሁላ እያስታወሰ ነበረ። ቢኒ እንግዲህ በጣም ተከፍቷል። ምክንያቱም በአንዴ ነው እየዘጋችው ጽዮን ሁሉንም ነገር ስላስታወሰች አሁን ላይ ቢኒም የውሸት ፍቅረኛዋ እንደሆነ ታስታውሳለች፣ ታውቃለች። እና ቤትም ገብቶ በቃ እያዘነ ነበረ። ገኒ ምን ሆነክ ነው እያለችው ነበረ። እንግዲህ
አይ ምንም አልሆንኩም በጣም ተጎድቻለሁ ምናምን ብለዋት ነበረ። እንግዲህ ፍቅር የሚባል ነገር ውሸት ነው። እነ ኤፍራታና እነ ናታን ራሱ ይለያዩ ብሎ ያሰበ ሰው ነበረ እያለ ነበረ። ሉሊት ደግሞ ገነት ቤት ሄዳ ነበረ። እንግዲህ እነ ገኒ ቤት ሄዳ ነበረ። ይሄ ቤት ላንቺ ይመጥንሻል፣ ወደ ትንሽ መተሻል እያለች ነበረ። ምን ልትሰሪ መጣሽ? ምን ፈልገሽ መጣሽ? እያለቻት ነበረ። ገኒ እቃሽን ማጠብ ጥሩ ነው፣ እዚህ አንዳንዴ እየመጣሽ ልብስ ጠቢልን፣ ምግብ ስሪልን እያለቻት ነበረና ምን ፈልገሽ ነው የመጣሽው አሁን እያለች ነበረ። አንቺ ግን ከኔ ባሽ ድብቅ ሰው ነሽ፣ እንዴት አንድ ቤት ውስጥ እየኖር ኤፍራታ ልጅሽ እንደሆነች አላወቅኩም እያለች ነበረ። ስላላወቅሽ ስላስፈራራሽኝ ነው አይደለም አሁን ቆጭቶሽ ነው የመጣሽው እያለቻት ነበር። እንግዲህ ገኒ እና እኔ ውጪልኝ አሁን ብላ ነበረ። እንግዲህ ያፌት ደግሞ ተወቅቷል። ምን እንደሚሆን እስኪ የምናይ ይሆናል ውዶቼ።